ሰበር መረጃ ተሰምቷል። የኢትዮጵያ እግር ኳስ ፌዴሬሽን ዛሬ ከሰዓት በኋላ ይዞ በወጣው መረጃ መሰረት የወላይታ ዲቻና የሲዳማ ቡናን ጨዋታ በተመለከተ ውሳኔ ማስተላለፉን በኦፊሻል ፌስቡክ ፔጁ ላይ በለጠፈው መረዳት ችለናል ማለት ነው። የኢትዮጵያ እግር ኳስ ፌዴሬሽን እንግዲህ ይዞ የወጣው መረጃ ምንድነው? የወላይታ ዲቻና የሲዳማ ቡናን ጨዋታ በተመለከተ እንዲሁም ደግሞ መቀለ ሰባ እንደርታና መቻልን በተመለከተ ይዞ የወጣው መረጃ እንደሚያመላክተው ከሆነ በኢትዮጵያ ዋንጫ የወላይታ ዲቻና የሲዳማ ቡናን ጨዋታ ተመልክቶ ገምግሞታል። በስተመጨረሻም ውሳኔ ማስተላለፍ ችሏል። የወላይታ ዲቻ ስፖርት ክለብ እንግዲህ የኢትዮጵያ ዋንጫ ሻምፒዮን እንዲሆን የስፖርት ፌዴሬሽኑ ወስኗል ማለት ነው። የዳኝነት መድሎን የዳኝነት በደሉን ሁሉ አረጋግጫለሁ ሲል የኢትዮጵያ እግር ኳስ ፌዴሬሽን ይዞ በወጣው መረጃ ዋንጫው ለወላይታ ዲቻ ይገባዋል ሲል ከሲዳማ ቡና ነጥቆ ለወላይታ ዲቻ በ3 ቀናት ውስጥ ተላልፎ እንዲሰጥ ሲል ይዞ በወጣው መረጃ መሰረት ዋንጫው እንግዲህ ለወላይታ ዲቻ ስፖርት ክለብ እንዲሰጥ ተወስኗል ማለት ነው። በዚህ ጉዳይ ላይ ሰፋ ያለ መረጃን ይዤላችሁ እመጣለሁ። ቻናሉን ፎሎ ካላደረጋችሁ የፕላስ ምልክቷን እየጫናችሁ ፎሎ እያደረጋችሁ እንዲሁም ደግሞ ዲስክሪፕሽን ላይ በማስቀምጥላችሁ የዩቲዩብ ቻናል ሰፋ ያለ መረጃን ይዤላችሁ እመጣለሁ። ዲስክሪፕሽን ላይ ባለው ሊንክ እየገባችሁ ዩቲዩብ ቻናሌን ሰብስክራይብ እንድታደርጉልኝ ጠይቃለሁ። ይመቻችሁ።